ህግ ቁጥር 2 ወዳጆችን አብዝተህ አትመን፣ በጠላቶችህ እንዴት መጠቀም እንዳለብህ ተለማመድ። Never put too much trust on your friends and learn how to use your enemies። ንጉሠ ነገሥት ማይክል ሶስተኛ በታላቁ የቤዛንታይን ኢምፓየር ከ842 እስከ 867 የገዛ ንጉሥ ነበር። ይህ ንጉሥ አንድ ዕለት በቤተ መንግስቱ ግቢ በመዘዋወር ላይ ያለ አንድ ንቁና ቀልጣፋ ወጣት ይመለከታል። ወጣቱ በስራ ትጋቱና በቅልጥፍናው እጅግ በጣም ስላስደሰተው ይተዋወቀዋል። አዲስ ወጣት የንጉሱን ፈረሶች የሚያለማምድና የሚገራ ባልደራስ ብለን የሚጠራው ወጣት ሲሆን ስሙም ባሲሌስ ይባላል። ከዛ ዕለት ጀምሮ የንጉሱና የባልደራሱ ጓደኝነት እየጠነከረና እየተደራጀ ይሄዳል። ከጊዜ በኋላ ቀስ በቀስ በተለያዩ የስልጣን እርከኖች ወጣቱን ንጉሱ እያበቃ በተለያዩ ሹመቶች እያሳለፈ በስተመጨረሻ ላይም የመጨረሻውን የጄኔራልነት ማዕረግና የአልጋ ወራሽነት ማዕረግ እስከ መስጠት ይደርሳል። በዚህ ሁሉ ሂደት ውስጥ ንጉስ ማይክል ያልተረዳው ነገር ለአንድ ወጣት እና ለጓደኛ ያለውን ፍቅር መግለጹ ብቻ ሲሆን በዚህ ውስጥ ግን ምንም ነገር አይቶ ለማያውቀውና በእንደዚህ አይነት የህይወት ኃላፊነት ውስጥ አልፋለሁ ብሎ ለማያስበው አዲስ ወጣት አዲስ የህይወት ልምምድን እያስተማረ እንደነበር ነው። ይህ ወጣት በቤተ መንግስቱ አካባቢ ሆኖ ያለውን ነገር ሲከታተል ግራ ቀኙን ሲያይ በዛ አካባቢ ከስልጣን የሚገኘውን ጥቅም እየተለማመደ ሲመጣ ያንን ነገር ከዚህ በኋላ ላለማጣት ምን መስራት አለብኝ የሚለው ነገር ማሰብ ጀምሯል። ስለዚህም የተፈራው አልቀረም። ከንጉሱ ጠላቶች ጋር ኮንስፓየር ማድረግ፣ አብሮ ሴራ መጎንጎን እና መዶለት ይጀምራል። ዶልቶም አላበቃም። በስተመጨረሻ አንድ ምሽት ላይ ንጉሱ በተኛበት መኝታ ቤቱ ድረስ የጠላቱን ወታደሮች እየነዳ ሰው ገብቶ በአሰቃቂ ሁኔታ በሰይፍ ጨፍጭፈው ይገሉታል። በማግስቱ የ1223 ዓመታት ያህል የቆየውን የቤዛንታይን ኢምፓየር ወደ መቃብር ልኮ አዲሱንና ለቀጣዩ 200 ዓመታት በኢምፓየሩ ላይ የጸናውን የሚሲዶኒያን ኢምፓየር በመገንባት ባሲሊየስ አንደኛ ተብሎ ለመንገስ በቅቷል። ይህ ታሪክ እንደሚያሳየው የመጀመሪያው ንጉስ ማይክል ሶስተኛ የተሸወደበት አጋጣሚ ጓደኛውን እጅግ አድርጎ በማመኑና በዛ አካባቢ ምንም ነገር ይፈጸማል ብሎ ባለማሰቡ ጀርባውን በሰጠበት አጋጣሚ መራራውን የሞት ጽዋ ለመቆንጨት በቅቷል። በሮበርት ግሪን መጽሐፍ ላይ ዶንት ፑት ቱ ማች ትረስት ኦን ዩር ፍሬንድስ ወይም ወዳጆችን አብዝተህ አትመን የሚለውን ሕግ በመተላለፉ መጨረሻው ሳያምር ቀርቷል ማለት ነው። ሁለተኛው ሰው በተቃራኒው ጓደኛው የፈጠረለትን እምነት በጓደኛው በኩል የተፈጠረውን መታመን እንደ ምቹ ሁኔታ በመጠቀም ከጠላቶች ጋር እንዴት መስራት እንዳለበትና መተባበር እንዳለበት በአግባቡ ጠንቅቆ በማወቁ ከጠላቶች ጋር ኮንስፓየር አድርጎ ጠላቶችን መጠቀምን ተለማመድ ወይም learn how to use your enemies የሚለውን ህግ በአግባቡ በመተግበር በመጥፎ መንገድ እንዲሆን ዓላማውን ያሳካበትን አግባብ እንመለከታለን። አጠቃላይ ሮበርት ግሪን ስለዚህ ጉዳይ ሲያብራራ ጓደኞችህን ከማቅረብ ይልቅ በስልጣንና የጥቅም ግጭቶች በሚኖርባቸው አካባቢዎች ላይ ወዳጅነትን አጥብቀህ ከመፈለግ ይልቅ በጠላቶችህ አብዝተህ ተጠቀም። ምክንያቱም በተለይ ከዚህ ቀደም ከአንተ ጋር ቅራኔ ውስጥ የነበሩ አካላትን አቅርበህ አብረህ በምትሰራበት ጊዜ ለአንተ ያላቸውን ታማኝነት በተግባር ለማሳየት በሚያደርጉት ጥረት አንተ ተጠቃሚ ትሆናለህ፣ ጎልተህ ትወጣለህ የሚል ፕሪንሲፕል ያስቀምጣል። ህጉ ይኸው ነው። Don't put too much trust on your friends and learn how to use your enemies።